ይኸውላችሁ ስጋውን ደሙን ሳንቀበል እያለፍን ነው። አለመቀበላችንም ኃጢያቱንም ሳንተው ከነ ኃጢያታችን እንደገና ደግሞ ምህረትም ሳናገኝ እየሞትን ነው። እግዚአብሔር ከክፉ ሞት ሁላችንን የሚሰውረን። በጣም ብዙዎቻችን በተወሰኑ ኃጢያቶች ወደ ኋላ ስለምንል ነው። ለስጋው ደግሞ በጣም ብቁ እስከምትሆን ድረስ ከሆነ እየጠበቅ ያለው አትሆንም መቼም። ያ ማለት ሳትቀበል ትሞታለህ። ይሄ ከሆነ ዝግጅታችሁ በስጋው ደግሞ ልክ ለመሆን ከሆነ ዝግጅታችሁ አትሆኑ። እስከ ዕድሜ ልካችሁ ብትዘጋጁ አትሆኑ። ገዳም ብትገቡ አትሆኑ። ባህታውያን ብትሆኑ አትሆኑ። ብዙዎቻችን መማር አንፈራም፣ መቁረብ ግን እንፈራለን። መግባት አንፈራም፣ ወደ ቤተ መቅደሱ መግባት አንፈራም፣ መቁረብ ግን እንፈራለን። ክርስቲያን ለመሆን አንፈራም፣ ነገር ግን መቁረብ እንፈራለን። ከመምሕረትከ አምላክነ አኮ በከመ አበሳነ እንደ በደላችን ያይደለ እንደ ቸርነት እንደ ምህረት የምንለው ለዚያ ነው። የማንም ሰውነት የማንም አይምሮ